እኔ በጣም ብዙ ጉደኛ እጢ መነፈላ ሰው አይቻለሁ። ዲያስፖራ ተከትሎ እዚህ ሀገር ቤት ያለ ሰው አብሯቸው በታክሲ ሜትር ታክሲ እንደሚጠቀሙ ይሄ ሀገር ቤት ያሉት ከዲያስፖራ ጋር አብረው የሚሄዱ መድኃኔዓለም ክርስቶስ ከጎላጎላ አስቆሙኝና ታስታውቃለች። እሷ በቃ ምቾት ጭውት ያለባት ዲያስፖራ ነች። አብሯት ያለው ወንድሟ ነው መሰለኝ እና እዚህ ማሪዮት ሆቴል አድርሰንና ከዛ በኋላ አንተ የመረጥክበት ቦታ ነው የምትወስደን ዛሬ እኔ የነሱ ምርጫ ሰልችቶኛል። እዚህ ምርጫ ጓደኛው አለ ደግሞ ዘማሪዮት ጋር የሚገባ የነሱም የሚወስዱኝ ቦታ ሰልችቶኛል። አንተ ትወስደናለህ ምናምን የምትፈልግበት ቦታ አለችኝ። እሺ ብዬ አስጀምረው ነው አታስጀምረው አስጀምረው ቢሉ ይሄ እዚህ ያለው የኔ አይነቱ ነው ኖ አታስጀምረው አለችው። ከዛ በኋላ ማሪዮት ዕቃ ደረስን። ከዛ በኋላ ቤልቪው ታውቂዋለሽ ትላት። ቤልቪው ነው በቃ እዛ ያበደ ቪው አለ። ቤልቪው ነው ላንቺ የሚሆነው ቤልቪው። ስንሄድ እዚህ የቦሌ መንገድ ዝግ ነበር። ከዛ ነው ወንድማችሁ በጋዜቦ አደባባይ በቦሌ ሚካኤል በጎርጎርዮስ እንዴ በቀለበት ቤልቪው ብቃቴን አያችሁት። ቤልቪው ከቻረኳቸው። ከዛ ልክ እዛ ስንደርስ ስንት ነው ምናምን እያለ በቃ እንትን ይለኛል አዛረገኝ። ከዛ በኋላ ሊሰጠኝ ማለት ነው እንዴ ተጨረማመተ እንዴ ያለ 500 ብር አውጥቶ ኖ ቶ እኔ ጋር ገንዘብ ደግሞ እኔ ጋር ገንዘብ ይላል። ምን ያስከው ገንዘብ ነው እኔ ጋር ኖ በቃ ተው ዝም ብላ አካውንቱን ተቀበል። አካውንቴን ሰጥቼ ከቤልቪው ምንም ሂሳብ አልተነጋገርኩም ወርጄ ማለት ነው። ልክ ማርያምን ዲያስፖራ አደባባይ የሚለው የለም እዛ ጋር ሲደርስ ስልኬ ጢን አለ። ሳየው 3000 ብር እናቴ ትሙት ለክብሯ ማለት ነው። ሁለት ጊዜ አደባባዩ ዲያስፖራ አደባባይ አይደለም የሚለው ሁለት ጊዜ ለክብሯ ብዬ ሁለት ዞርኩት። ቀጥ ብዬ ወደ ማዲያን ሄድኩት ለሞቴ አረሰው በቃ ነዳጄን ሙላኝ። ኧረ በመድኃኒዓለም ስም ግን አብሮ ተከትሎ የሚወጣ ኢትዮጵያዊ ኧረ በስመ አብ ግን አንቺ እግዚአብሔር ይስጥሽ።